ልንፈራ የሚገባን ብቸኛው ነገር ራሱን ፍርሃትን ነው። ደስታ የሚገኘው ስኬትን ለማግኘት በሚደረገው ጥረት ውስጥ ነው። የእድገታችን መለኪያ ብዙ ላላቸው ሰዎች መጨመር ሳይሆን በጣም ጥቂት ላላቸው ሰዎች በቂ ነገር ማድረግ ነው። ሰዎች የዕጣ ፈንታ እስረኞች አይደሉም፣ የራሳቸው አእምሮ እስረኞች እንጂ። ወደፊት ለመሄድ ብዙ መንገዶች አሉ። በአንድ ቦታ ለመቆም ግን አንድ መንገድ ብቻ ነው ያለው። ድፍረት ማለት የፍርሃት አለመኖር ሳይሆን ከፍርሃት በላይ አስፈላጊ የሆነ ነገር እንዳለ መገንዘብ ነው። ሁል ጊዜ የወደፊቱን ለወጣቶቻችን መገንባት አንችልም፣ ነገር ግን ወጣቶቻችንን ለወደፊቱ መገንባት እንችላለን። በፖለቲካ ውስጥ በአጋጣሚ የሚከሰት ነገር የለም። ከተከሰተ የታቀደ እንደነበር እርግጠኛ መሆን ትችላለህ። መደጋገም ውሸትን ወደ እውነት አይለውጠውም። አፈሯን የምታጠፋ ሀገር ራሷን ታጠፋለች። ረጋ ያለ ባህር የተዋጣለት መርከበኛ ፈጽሞ አይሰራም። ቅን ሁን፣ ታተርፋለህ። በራስ ወዳድነት ውስጥ በጎ ምግባሮች ይጠፋሉ፣ ልክ ወንዞች በባህር ውስጥ እንደሚጠፉት። ጦርነት ተላላፊ በሽታ ነው። በፈጠርኳቸው ጠላቶች እንድትፈርዱብኝ ይጠይቃል። መተማመን የሚበለጽገው በታማኝነት በክብርና ከራስ ወዳድነት ነፃ በሆነ አፈጻጸም ነው። እውነት የሚገኘው ሰዎች እሱን ለመከታተል ነፃ ሲሆኑ ነው። የአሜሪካ አስደናቂው ገጽታ አብዛኛው አሜሪካውያን ሁለት ታላላቅ ባህሪያት መያዛቸው፣ ቀልድና ልክን የማወቅ ችሎታ። ራስ ወዳድነት የሁሉም እውነተኛ ፍቅር ጠላት ነው። ሰላም የሚጀምረው በቤት ውስጥ ነው። ብቻችንን በሰላም መኖር እንደማንችል ተምረናል። የራሳችን ደህንነት የተመሰረተው በሌሎች ደህንነት ላይ ነው። የዲሞክራሲ እውነተኛ ዋስትና ትምህርት ነው። ሰዎችን በትክክል የምትይዝ ከሆነ እነሱን በትክክል ይይዙዋል። ወግ አጥባቂ ሰው ሁለት ፍጹም እግሮች አሉት። ሆኖም ግን ወደፊት እንዴት መራመድ እንዳለበት ያልተማረ ሰው። የስልጣኔ እውነተኛው ፈተና የህዝብ ቆጠራ፣ የከተሞቿ መጠን፣ የምታበቅለው ሰብል አይደለም፣ የምታወጣው የሰው አይነት እንጂ። ምናልባት የወደፊቱን ለልጆቻችን ማዘጋጀት አንችልም፣ ነገር ግን ልጆቻችንን ለወደፊቱ ማዘጋጀት እንችላለን። የዲሞክራሲ ምኞት በሰው ልጅ ታሪክ ውስጥ የቅርብ ጊዜ ምዕራፍ ብቻ አይደለም፣ የሰው ልጅ ታሪክ እንጂ። ያልተቋረጠ ጥረት ለሰው ልጅ መሻሻልና ከራስ ወዳድነት ነፃ የሆነ የህይወት ከፍተኛው ዓላማ ነው። ለአንዳንድ ትውልዶች ብዙ ተሰጥቷል፣ ከሌሎች ትውልዶች ብዙ ይጠበቃል። በህይወታችን ልንፈራ የሚገባን ትልቁ ነገር ፍርሃት ነው። ወደፊት ለመራመድ የሚያስፈልጉ ጥረቶችን የሚያሽመደምድ ስም የለሽ በሽታ። ቪዲዮ ከተመቻችሁ ላይክ በማድረግ በየሳምንቱ የምንለቃቸው አስተማሪ አነቃቂ አባባሎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተምሮኛል፣ ጠቅሞኛል ያላችሁትን አንድ አባባል ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ እናመሰግናለን።